ያለኝ የሆነ ነገር ስጠይቀው ቆይ ስመጣ አስረዳሻለሁ ይላል። እዛም የሆነ ነገር ተፈጥሮ ነበረ ይመለይ በጣም በብዙ ነገር ስላስከፋኝ ይሄው መከፋቴን እንዲያውቅ ስለፈለኩ ነው። ማለት ምን ያክል እንዳስከፋኝ ምን ያክል ሆነ ለመሰል አሁን አንተ በኔ ቦታ ካልሆንክ አሁን እንደዚህ ቁጭ ሰው የሚያየው ፊቴን እንጂ ውስጤን አይደለም። አንተ አሁን በኔ ቦታ ስላልሆንክ ምን ያህል እንደተከፋ አትረዳኝም። አየህ ማንም ሰው እንኳን አንተ ወንዱ ሴት አይረዳኝም። በቦታ እኔ ባለሁበት ቦታ ካልሆነ በቅርብ ያለው ጓደኞች ምን ያክል እንደተከፋው እኔ ካሜራ ላይ ወጥቻ ቀናል ጀሙ እንዳትነኩ ወደ እጅ ዛጋ እጅ ነበር ማሻአላህ ወጆች እሺ እና ምን ያክል ሞቷል እሱ ነው ለቤቱ ያለው ማለት ነው። ስለዚህ አሁን የክፍለ ሀገር ልጆች ያውቃሉ ወንድ ልጅ ከቤት ከወጣ ብዙ ነገር ይጎላል። እንደገና ደግሞ አግብቷል። ልጅ ገና ልጅ ነው። የቤት ኃላፊነት ያለበት እሱ ላይ ነው። ስለዚህ እኛ ጋር አብሮ መሄድ መቆየት አይችልም። ማዘር እስካሁን ድረስ ባህር ዳር ነው ያለችው፣ አልሄደችም ሲስተር ጋር ማለት ነው። ስለዚህ ሲስተር እዛ ስላለች እሱ ቀስ ብላ ነው የምትሄደው። አሁን እኔ ባህር ዳር አይደለሁም። አሁን እኔ ያልኩኝ አሁንማ ድሬዳዋ አንድ ላይ ነን። በዛ ሰዓት እኔ ከወጣሁ ባህር ዳር ራሱ ወጥቼ አዲስ አበባ ሁኜ የቀረጽኩትን ቪዲዮ እየለቀኩኝ ነበር ነው። ከዛ ከወጣሽ አቤት ብልጥና 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 አይደለም ኤዲት ማድረግ አልችልም ከልጆቹ ጋር ከልጆቹ ጋር ኤዲት ማድረግ ያገኘሁትን ሰው ነው የሚቀርጸኝ። አሁን ራሱ ሲስተር ልጅ የታታላ እሷ ነች የሚቀርጸኝ። እኔ ከአዲስ አበባ ነው ከባህር ዳር አይደለም። እሷ አዲስ አበባ ነው ያገኘኋት። ባህር ዳር ደግሞ ሌሎች ቤተሰቦች ናቸው ያሉት። በአጭሩ ምን ልል ፈልጌ ነው መሰለኝ እኔ ወሬ ጠፋብኝ አልረሳለሁ። በአጭሩ እኔ ሰይድ አሁን ተገናኝተን እኔ በፊትም እኮ ፈቅጄለት ነበረ። ግን አንዳንዴ ምን አለ መሰለህ እኛ ሴቶች ባሎቻችን ሲያስጨንቁን በቃ አግቡ እንላለን። ግን ወንዶች ደግሞ የማይረዱት ነገር ምንድን ነው? በቃ ፈቅዳልኛለች ነው እንጂ ምን ያክል እኔ ስላስጨነቀኝ ነው አግባ ያልኩት። እኔ በራሴ ሰምቻለሁ። አንቺ እንዳሰብሩ ጀምሮ ታሻሉ እናንተ ረፉ እንጂ መታሻሉ ብጭቆ እንዳሰብሩ እኔ ለመሰለህ አግባ ያልኩት ማለት ነው። እኔ ሰይድ አለኝ ፍቀጅልኝ ካልዛ ደብቄ ያገባለሁ ሲል በቃ ደብቆ ከሚያገባ በኋላ ልጅ ከወለድኩ በኋላ ወይ ደግሞ ልጆች ላይ ታውቁ ይችላሉ። በቃ አግባ ያልኩት ለዛ ነው። የመኒ አግባ ያልኩት ማለት ነው። ስለዚህ ታዲያ አሁን እሺ አንቺ እሱ አዩ ስላገባሽ ለምን እንደዚህ ያሲን ያልሞተ ሰው ብቻ ማሰብ ነው ያቀይ አዩን አገባኝ ሰው ሁለተኛ ሚስት መሆን ሳስብ አስጠላኝ። ለምን እኔ ምን አውቃለሁ እንዴ ዝም ተጣሪ ነው የሚያቀለው እንዳስጠላኝ አላውቅም። ግን አስጠላኝ በቃ ሁለተኛ ሚስት ለምን ሆናለሁ የሚለው ነገር አስጠላኝ። አንደኛ በምን መሰለህ አሁን እኛ ድሮ ታውቀናለህ አይደል? እኔን የምታውቀኝ በሚዲያ ላይ አይደለም በፊት ታውቀኛለህ አይደል? አንተና ሀሰን እኔን በደንብ ነው የምታውቁኝ። ግን እሱ ምንድነው እኔ ጀምሮ እኔ በፊት ያው ታውቀኛለህ በደንብ አይደል? አሁን ረጅም ጊዜ ነን እኔና ሰይድ ከተጋባን ማለት ነው። አሁንም ያው እኔ ካስካለ ድረስ ባሌ ነው ማለት ነው አይደል? ስለዚህ አብረን ብንሆን ኑሮ 10 አመታችን ደፈነን ማለት ነው። በረመዳን 10 አመታችን የማሰይ 10 አመት ሆነን ማለት ነው ከተጋባን 10 አመታችን ሆነ ማለት ነው። ስለዚህ አሁን ሰይድ ሲመጣ በነገራችን ላይ ምን ብሎኛ መሰለኝ እኔና ሰይድ በ10 አመታችን ሰርግ ልናደርግ ነበር የተነጋገርን። ወላሂ እውነቴን ነው ሰርግ ልናደርግ ነበር በ10 አመታችን እናደርጋለን። ምን ችግር አለ? እሱንማ እኮ ከአንቺ ጋር በ10 አመታችን ከአንቺ ጋር እንጋባለን ብሎ ወደ ሌላ ገባ። እንደ አናድድም እንዴ? አይ ማንም ሴት ቢሆን በእኔ ቦታ ስናደልል መሰለህ እኔና ሰይድ ጀሙቴ አጥቃቴ እኔና ሰይድ በ10 አመታችን ሰርግ ደግሰን እንጋባለን ብለን እሱ ሰርግ ደግሶ ሌላ ሴት አገባ። ምን ማለት ነው? አንደኛ የመጣው ለሌላ ነገር ነው፣ ለትዳር አይደለም የመጣው። ሁለተኛ ነገር ደግሞ ያገባበት ነገር እኔ እስካሁን እውነት ያስን አንተ እስኪ አንተ ማልልኝ ልጅቷ ምንም አይነት አሁን ፊልም ምናምን ነገር የለውም። አይ ምንም ፊልም አለ ባንስ ምንም ፊልም የለም። ሹፍ ይቅዱ ሰው ያቅዳል፣ ግን ፈጣሪ ነው የሚያሳካው። እናንተ ያቅዳችሁ ግን በመሀል አንዳንድ ነገር ይገጥማል። ኢንሻላህ ደግሞ ያቀዳችሁም አይቀርም። በእውነት ሰርጉ ደግሞ የበለጠ በሚያምር እናደርጋለን። እዚህ አዲስ አበባ ባን አብረን ኢንሻላህ እሱ በስራ ይመጣል። አንቺ ደግሞ አልሽው አዩ በጀመሪያው ነገሮቹ እንዴት እንደተጀመረም ታውቃለህ፣ አንቺም ታውቃለሽ። ስለዚህ ይኸው አንድ ገባበት ነገሮቹ እየሄደ የባሰ ራስ ምትምተት ሆነብን እኛም አንቺም ይኸው። ስለዚህ አዩ ፈጣሪ ሰላም ጭንቅላት ትንሽ
በረኪና ሆኗል። ፈጣሪም ሰላም ያድርገው። ደግሞ እሱ የምትል ነገር ስምተሽ ምንም አትቀየሚ። ማን የምትለው ለምን አልቀየም? ሰው እኮ ነኝ እንዴ እኔ ለምን አልቀየም? እኔ ሆዷን እኮ አላውቅም። እኔ የማውቀው ንግግሯን ነው። አንተ አሁን አፌ መጥፎ የሚናገር ከሆነ እኔ ሆዴን አንድ የፈጠረኝ አላህ ነው ምን እንደማስብ የሚያውቀው። ሰው አፍን ነው የሚከተለው። እኔ እንዴት አልቀየም? እቀየማለሁ እንጂ እሱ እናሳክለን ኢንሻላህ። እኔ አሁን እኔ አያገባኝም። እሷ ባትስተካከል እሱ የእኔ ጉዳይ አይደለም። አብሬያት ኖር ምን አገባኝ? ግን እኮ አሁን ይኸውልህ እኔ አሁን ምንድን ነው ታውቃለህ? እኔ አሁን ያለሁት እዚህ ድሬዳዋ ነው። እኔ ድሬዳዋ ለመኖር አስቤያለሁ። ካገኘው ነገር እኔ አሁን ድሬዳዋ ለመኖር በቃ ኑሮዬን ጀሚላ ማውን ትምህርት መጀመሪያ ምሳ ስለሆነ በቃ እዚህ ጀምራለሁ። ኑሮዬን እዚህ አድርጌያለሁ። ሰይድ ያሰብኩት ሰይድ ከተስማማ तुम्हारी नजर हटी नहीं रही तुम्हारे निखारने हटने ሳምንት እዚህ ሳምንት አዲስ አበባ አዳማ ላይ ማለት ነው። ሳምንት እዚህ ከፈለገ ይቀመጣል ድሬዳዋ ላይ። ሳምንት ከፈለገ ይውጣ። ለምን አሁን ሳስበው አዲስ አበባ ከሆንኩ እዛው ጎን ለጎን ነን አይደል? አዳማ ደግሞ ሰይድ አዲስ አበባ ራሱ ብዙ መኖር አይፈልግም። አዳማ ነው መኖር ይፈልጋል። ሰይድ አዲስ አበባ የመኖር ብዙ ሀሳብ የለውም አይደል? የሚያኖረን አዳማ ነው አይደል? የሚሆነው አዳማ ከአዩ ጋር መናቆር ነው አይደለም? ሽፉ መናቆር ነው። አዲስ አበባ ራሱ መኖር አልፈልግም። አንዳንድ ነገሮች እናት ይነግዛለሁ። አንተ በምን ታግዘኝ አችልም አለ አንዳንድ ሰላምታ ራሱ ኸይር ነው፣ በረካ ነው። እዛ አዲስ አበባ ብትሆኚ እኔ እዛ ብዙ ነገር እናንተ አንቺን ላግዝ እችላለሁ። ለምን ጓደኛ ለጥሩም ለደጉም ለጥሩ መጥፎም ታውቃለህ። እሱማ እንደ ጓደኛ እዚህ ድራ ከሆንሽ በጣም ርቀሻል። እሱም ከዛ ተነስቶ ደግሞ ከአዳማ ተነስቶ ወደዚህ እሱ የራሱ ምርጫ ነው። የሚናገርበት እሱ የራሱ ምርጫ ነው። ከአዲስ አበባ እዚህ ድረስ አልመጣም ነው ሩቅ ነው ካለ መብት ነው። እኔ ይፍታኛ ሌላ ሁለተኛ ሚስት ያግባ። እዛ አዲስ አበባ የሚያጋጥመሽ ነገር ሁሉ እኔ እዚህ ድራው መኖር ብትፈልግ ወላ ነስር ችግር ዋና ግን ሰይድ ገኝና አሁን ሰይድን እኮ ስታገኘው ሰይድን እኮ እንድትነግረው ነው። አሁን ይኸውልሽ አሁን እኔ ለምሳሌ እዚህ ቦታ ነው እያልኩ አልሯሯጥም። እኔ ራሱ ስለሰለች እሷ ራሱ ቅድም የሰማት ነው ባባ የት አለ እያለች ነበረ። ቅድም ራሱ እያለች ነበር። በፎቶ በሆነ ነገር ስታይ ባባ ትላለች። እሷ ያን ታውቀዋለች። ልጅ ነበረችም ቢሆንም ግን ታውቀዋለች። ዙሮ አሁን እኔ አልሯሯጥም። አሁን እኔ እዚህ መዛም አልሯሯጥም። በቃ በአጠቃላይ እኔ እዚህ ነው ያለሁት። አሁን ምንድነው ታውቃለህ? አላህ ከጎንደር እሱንም በሰላም ወደዚህ ያምጣው። ስልኩ ዝግ ነው። በሌላ ሰውን በጣም እያስሞከርኩ ነበረ። በጣም እኔ ራሱ ሞክሬለት ነበረ፣ ግን ስልኩ ጭራሽ ዝግ ነው። ስልኩ ማለት ነው ዝግ ነው የሚለው። ስለዚህ ስልኩ ዝግ ከሆነ ደግሞ ከጎንደር አልወጣም ማለት ነው። እሱ እኮ የኛን ሰፈር እኮ አላገኘውም። አካባቢ እኮ ነው የሄደው። ቢያንስ ከዛ ሰፈር 1 ሰዓት መንገድ ርቀት አለው። በእግር 1 ሰዓት ርቀት አለው ከዛ ማለት ነው። ስለዚህ እኔ ራሱ ሰፈር እንኳ በደንብ አላውቀውም ታውቃለህ። እና እንደውም እዚህ ያለበትን አካባቢ ራሱ እኔ ረስቼዋለሁ። ስለዚህ ሰይድን አላህ በሰላም ያምጣው። ሲመጣ ከአንተ ጋር በደንብ እንደምትገናኙ አውቃለሁ። ንገረው እኔ ምን እንዳሰብኩኝ። እዚሁ ነው ያለሁት። ስልኬን አሁን እሰጥሃለሁ። ስጠው ስልኬን ይደውልልኝ። ሱመያ ስልክሽን በየጊዜው ስለምትቀይሪ? አልቀያየርም። እኔ እኮ አንዴ የቀየርኩ ስልክ ነው። መች ቀየርኩኝ? ይሄ ያለው ብሎክ ያደረኩት አሁን እዚህ ያለው ስልክ አንድ ነው። እንደገና ደግሞ እኮ ከእህቴ ልጅ ጋር ማለት ነው ቅድም ካያት ከሰይድ እና እሱ ይደዋወሉ ነበር ከድሮም ማለት ነው። ማንኛውም ሱመያ በጣም ነው ነገሮችን ታስመስላለች። እንጃ እንግዲህ አሁን ያኛ ልጅታ ማነው ስሟ? ኢልሃም እሷ አቃጣሪ ናት። አብረ ሆነን ስንት ሞክረን ወደ አንቺ ስልኩ አይሰራም። የኔን ስልክ ታመጣችሁት? እሷ ዘለቻ። ስለዚህ አሁንም እሱ ስልኩ ራሱ ነው ቁጥሩ ራሱ ነው። በቃ አሁን ሌላ ቁጥር እሰጥሃለሁ። ወላሂ ወይ አንተ ወላሂ ለምን አታምነኝ እንዴ? አይ ራሱ ከሆነም አይሰራም እኮ ሌላ እሰጥሃለሁ። አሁን ሞክረ አሁን እዚህ ቁማ ሞክረ ስልክ ላይ ከጠራ በቃ ሌላ ቆንጆ እሰጥሃለሁ። አንቺ ጥዬ አልሄድም። ወይም ሰይድ ስልኩ ምስራ ከሆነ
ሰይድ ማስልኩ ደስ ይለኛል። ሰይድ ቢሰራ እኮ መልካም ነው። እሺ አሁን እስቲ ፈለጉት ባጫውስ ነገር ሱመያ አንቺ ደግሞ እንደ ተለባ እንዲ ቀስ ብለህ ትገባና ጨጓራውን ትገልጣለህ ወይ በእውነት እኔ ጨጓራ ገለጥኩ ነው ገንዛ ምስያች እኮ አዩ እኮ ለሰማት ብለሩታን የጨለጠች እሷን እዚህ ላይ ትላለህ። እኛ እዚህ ከመጣን ሄርሽ እሱ እኮ አይደለም እኮ እሱ የሰይድ ችግር ነው። ለምን ታውቃለህ? የሰይድ ችግር ነው እሱ ነው። ወጪ የሆነ ነው። እሺ አንቺም እንደዚህ ሚስቱን አስተካክሉለት። ሚስቱ ብትመቸው ነው የምከተለኝ ነበር። መጀመሪያ ስታሽቃብጣት ነበረ አይደለም ልጆቹን እሷን እንዲረሳት ነው የማደርገው ስትል ብላ አይደል ያገባችው። ታስረሳው ከቻለች እሱ ራሱ ልክ ዞኝ ነው እንደዚህ ያደረግኩት እንድታዩ ነው። እሺ አሁን ይሄ ነገር ሰውየው ሰይድ የሆነ ነገር ቢሆን አንቺ ይቆጨኛል። አይ በጣም ይቆጨኛል። ስማ ያሲን እንኳን ይቅርና እኔ እኮ ይልክ እንኳን ባዳ ሰው ይቆጫል። ሰይድ ማለት ነው። እኔ ሰይድ አሁን ባል ብሄድ ባል ይመጣል አይደል? አባት ብሄድ ግን አባት አይመጣም። ልክ ነው። ስለዚህ የአባትን ልክ እኔ አውቀዋለሁ። ስለዚህ ዝም በይዘሙ እኔ አሁን ማለት ነው ሰይድ ለእኔ ባሌ ቢሆንም ምናልባት ከሰይድ የበለጠ ላገባ እችላለሁ፣ ወይ ደግሞ ከሰይድ የባሰም ላገባ እችላለሁ። ይህን አንድ አላህ ነው የሚያውቀው። ለልጆቼ ግን የፈለገው ቢሆን ሰይድን የሚያክለው አባት አላመጣም። አባት አንድ ነው በዚች ዓለም ላይ ማለት ነው። ስለዚህ እንኳን የልጆችን አባት ማንም ጠላቴ ቢሆን ምንም እንዲሆን አልፈልግም ወላሂ ላዚም። ስለዚህ ሰይድን እኔ ለሰይድ አላህ ረጅም እድሜ ይስጠው፣ ለልጆቼ ያኖረው። ነገ ልጆቼ አድገው በአባታቸው ጋር ቁጭ ብለው አባታችን እንዲሉ ፈልጋለሁ ወላሂ። እኔ እንጃ እኔ ለልጆቼ በጣም ነው። እኔ ትንሽ ሲያድጉ እኮ ካሳደጋቸውና ከተሞቻቸው እሱ ጋር የሄዱ ልጆቼ ይደጉ። እኔ ለልጆቼ ከአባታቸው ውጭ ሌላ ሰው እንዲያሳድጋቸው አልፈልግም። አልሐምዱሊላህ የፈለገው ነገር ቢሆን እኔ ልጆቼ አሁን ገና ስለሆኑ ነው እንጂ እንደሚሆነው እንደ አላህ ሰላም ያደርገው፣ ረጅም እድሜ ይስጠው። 10 ለምን አያገባም? ሙሽ አዩን አይደለም እንዳዩ አይነት 10-20 ያገባ ሸሪዓውም አይፈቅድም። 4 ነው። ግን 4ም ቢያገባ እንዴት ነው 4 ራሱ ቢያገባ ይኑር፣ ለልጆቼ ይኑር። ስለዚህ አላህ በሰላም ያምጣው። እኔም ከዚህ በኋላ የትም አልሄድም። እርግጠኛ ነኝ። እዚሁ ነው ቁጭ የምለው፣ እዚሁ ነኝ ያለው ድሬዳዋ ማለት ነው። ከዚህ በኋላ የትም አልሄድም፣ አልሯሯጥም። እዚሁ ነው ቁጭ የምለው። ቁጥሬን አሁን ላይ ያስንሰጠዋለሁ። ደውሉ በኋላ ብትሄድ ስለቦታ እንዴ አንተ እዚህ ቁጭ ብለህ ከአንተ አስቀረኛለሽ። እንዴት ሄዳለሁ ብዬ በዛ ሄዳለሁ። እንኳን ዑመር ራሱ እንዲህ አፍጦ የጠበቀኝ ጠፋሁበት። ስለዚህ እኔ ላውቄ ነው የተገኘሁት አሁንም ማለት ነው። ጠብቅሻለሁ ብጠብቀኝ ከቻል እኔ ግን አልጠፋም። ሲፈጠር አንተ ለምን ትጠብቀኛለህ? እንዴት ነው የማታምነው? አምንሻለሁ። ግን ለዚህ ልጅ አስቡና የሆነ ነገር ሆኗል፣ አልፏል። በዚህ ብር ከምትባክኔ ሱመያ በእናትሽ ወደ ትዳራቸው ተመለሱና ህይወታቸው ተመለሱና በሰላም ኖሩ። በእናትሽ ሱመያ በእናትሽ በፈጣሪ ባላጅ እሱ ሰላም ሆኖ በሰላም ይምጣና ከዚህ በኋላ መሮጥ ወደዚህ ተይና አሁን ይሄ አዲስ አበባና ድሬዳዋ መኖር ችግር የለም። እኔ ከሰይድ ጋር ፈታዋለሁ ባል። እሺ ችግር የለም። ዋናው ነገር እንዳውቃለህ ሰይድን ፈልጉት። እሺ አሁን ዋናው ሰይድ ግን እኔም ደግሞ አልሄድም። በቃ እኔ ሲፈጠር ማለት ነው ያው ደግሜ ደጋግሜ የምነግርህ እንጠፋ ቢሆን ኑሮ አንተን አላገኘህም ነበረ። እኔ እንደውም እኮ ቪዲዮ ላይ አውርተህ ሄዳለሁ ስትል ማለት ቪዲዮን ሳይ ከሰይድ ጋር የምትመጡ ነው የመሰለኝ። ያኔ እንደዚህ በቃ መታችሁ ወይ ፈልጋችሁኝ አሁን አንተ ከሰይድ ጋር ነኝ ካልክ እኔ ምናልባት እንዳልመለስ ብላችሁ ያወራችሁ ነው የመሰለኝ እንጂ ብቻ ነው። እኔ ቅድም ሰይድ እኮ ሰይድ አልነገርኩህም እንዴ? የሆነ ሰው ቢዘው ኑሮ ወይ ደግሞ ሌባ ቢዘው ኑሮ የሆነ ነገር ቢያደርግ ኑሮ ወይ ስልክ ይደውላሉ ወይ የሆነ ነገር ያደርጉ ነበረ። አዩም ጋር እኮ ነው እያጣራ። እኔ እኮ ብዙር ራሱ ስለ ሰይድ እያጣራው ነው። ለዚህ አዩም ጋር እኮ ሰው ልክ ያለው እሺ አታውቅም። ምን ብለሽ በእኔ እንዴ እንደምነግራለሁ። አይ አዩ ጋር የምታውቀው ነገር ካለ አዩ ራሱ እያበደች ነው አሉ። ሰፈር ውስጥ አሉ እያበደች ነው፣ በጣም እያበደች ነው። በገዛ ይዞርሽ አለ ሰይድ። እኔ ከሚገርም ነገር ማለት ሰይድ ለቪዲዮ ብቻ መስሎኝ ነበረ። ለምታገኘው ሰው ሰይድ እንዴት ነው በግናዎቹ ሰይድ እንደዚህ በጋው ቃ እየተጫወተችበት ነው። እኔማ ካላገኘኋት እያለች በቃ እየነገሩኝ ነበረ። እኔ ለምንድን ነው እኔ እዚህ ያክለኛል እንደዚህ አጣራለሁ ወሬ ዝም ብዬ አይደለም። አዩ ጋርም እኮ ሂጃለሁ፣ ቪዲዮ ለቅቄያለሁ። አላየኸውም? ይሄን ሁሉ ስታርጊ እንዴት ነው ሀሳቡ እንዴት ነው መጣሽ?
ምን ደፈር ሆነች ነው እኔ አዩ ጋር እንደው ከወጣ በኋላ የሆነ ነገር ብታደርገኝ ብትገለኝ ሳጅ እኔ ተንኮል ባስብ ሲፈጠር አልሄድም። እች ልጅ እንደ ቪዲዮ ናት ወይስ አይደለችም ብዬ ነው የሄድኩት። ከኡመር ጋር ሄጄ ተለክሜ ነበረ ቪዲዮ እንዳየ ሆኖ ግን እሷ በጣም የቀባጠረች ብዙ ነገር ነው ያወራችው። እኔ ግን እንደሱ አይደለም አዩ ስለዚህ እንደዚህ ብትባል ግን እኔ በጥፊ እንደሰው ዱላ በመምታት አለብኝ እንደዚህ ብቻ አያዩ ይለኛል እንዴ በቃ አእምሯችን እኮ እንዳለ በቃ አዩ ነው። ለምን ሁሌ አንቺ ሴትዮ ኧረ ረፊ ኧረ ተይ ስለምንላት ለዛ ነው ይቅርታሽ። ሲፈጠር ሳይድ ለምን እንደመጣ ታውቃለህ? እኔ ፈለጋ አይደለም ለምን ታለሽ ክርስትና እንነሳለን ስለሆነ ብን ብሎ የመጣ ለዛ ነው እንጂ መጀመሪያ መች መጣ ካዩ ጋር ቁጭ ብሎ ነበር። እርግጠኛ ነኝ ምንም አይሆንም ኢንሻአላህ ይመጣል። ግን ምን የተፈጠረውን ነገር ማወቅ ፈለኩ። ኢንሻአላህ ነው እንደዚህ የጠፋው። ሳይድ ደግሞ ስልኩን አይውል ሳይድ እንደዚህ አሁን እኔ በስልክ ብዙ ተወቃሽ ነው። ስልክ አላነሳም ስፈልግ አልመልስም ብዙ ማረረ። ሳይድ ግን ስልኩ እጅራ ይነሳማ ያራሳ ማለት ነው። ደውሎ የሚያጣው ሰው የለም፣ ሪከርድ አድርጎ የሚያጣው ሰው የለም። እኔ ግራ የገባኝ ትንሽ ለዛ ነው እንጂ እኔ ሪከርዳውን አልመልስም። ደውሎ ብዙ የሚያጣይ ሰው አለ። አብዛኛው ጊዜ ስልክ ሳይለንስ ስለሆነ በዚህ አጋጣሚ ደውላችሁ ማላነሳላችሁ ይቅርታ ማለት ነው። ሪከርድ ማልመልሳችሁ ይቅርታ ቢዚ ስለሆንኩ ነው። ስለዚህ ለዛ ነው እንጂ እና ኢንሻአላህ ምንም አይሆንም ይመጣል። እኔ ቻርጀር ፓወር ባንክ ይዞ አይደለም ወይ እሱ አልቆበት ይሆናል። ደግሞ እኔ ለመሰለ ቻርጀር አልቆበታል ብዬ ብል እስከዛሬ ጎንደር ምን ያደርጋል ቪዲዮ ላይ እየፈለገኝ ነው። አሁን ይኸውልህ አሁን እሱ አሁን ከዛ አካባቢ አሁን አጎቴ በጣም አሁን ያለበት አካባቢ ያጎቴን ስም ያውቃል አቅም እንጂ በጣም ታዋቂ ነው አጎቴ። አባቴንም ቢጠይቅ ይነግሩታል። እንደዚህ በቃ እዚህ ቁጭ በይ እሱ ይምጣ እዚህ ይምጣ ድሬ አዲስ አበባ ጠበቅኩት አልመጣም። እዚህ ይምጣ በቃ ችግር እዚህ ይምጣ። ለአዩ ቀለበት ያሰረበት ቦታ ላይ ማለት ነው። ሁሉም ነገር አዘጋጅቼ ቀለበት ገዝቼ እስከዛሬ ራሱ ስላለፈውት በቃ ይቅርታ እለዋለሁ። ችግር ነው በቃ ፒስ እና ቀለበት እንደዚህ ተንበርክኬ እንደዚህ ያስርለታል። ለእናንተ ማለት ነው። አንቺ እንደዛ ከዝግጁ ከሆንሽ ለእናንተ የሆነ ነገር ለእናንተ አዘጋጃለሁ በራሴ በኩል። ችግር የለውም ሻራ ችግር የለም። የፈለገ ነገር ምጣ እኔ ችግር የለውም። ከዛ ይልቅ በአንተ ፊት አንተ ለምን ጥሩ አመለካከት ስላለን በዚህ ነገር ጉዳይ ስላልገባ ቪዲዮ ራሱ እየሰራክ ብዙ ሰው ለቪዲዮ ብሎ ብዙ አንዳንድ የማይገባ ነገር ቃላት ይናገራል አይደለም። እኔ ቪዲዮ በስሜ ማንም መስራት ይችላል አልከለክልም። ግን አንዳንድ ገና ቪዲዮ እንዲታይልኝ ብሎ እንደዚህ መሳደብ አሁን እና አንተ ግን ቪዲዮ ብትሰራም ግን በቃ አነጋገር ምናምን በጣም ስርዓት ያለው ስለሆነ በአንተ ፊት የምንነጋገረው በአንተ ፊት በቃ አንድ ላይ ቁጭ ብለን በቃ መሆን ካለበት ይሆናል፣ መሆን ከሌለበት አይሆንም። ስለዚህ ምንም ችግር የለውም። ያሲን የተማለድም ደግም 10 ይሆናል ያወራሁት የተማለድም በቃ የተማለድም ይኸው ደግሞ ለምስክር ያሲን አለ አሁን ማለት ነው። ኮመንት ላይ ሳይቀር ነው ሱመያ ዛሬ እዚህ ናት ነገ ሌላ ቦታ ናት ብሎ ያሲን እዚህ ነው አይደለ? ያሲን አብሮኝ አለ አሁን ይኸው በጣም ወላሽ ድሬ ላይ እንደሆነኝ ማኑ እሱ ስላለ አብሮኝ ማለት ነው። ፈለገ እንዴት አልከሰውም ወላሂ ስንት ፀሐይ ምን ከአዲስ አበባ እዚህ መጣች። ምን ስንት ቀን ነው? ሁለት ቀን እኮ ኧረ ፈለገው ለሁለት ቀን 10 ቀን ለምን አይሆንም? ዞሮ አዲስ አበባ እዚህ መጥቶ ነው ፀሐይ ላይ እንደ ሳይድ እንኳን እኔ ራሱ ከስንት ወሬ ነው መንገድ ላይ ነው። አንድ 4 ወር ሆነኝ። አንድ 4 ወር ሆነኛ አይሆንም አንድ ኧረ ከ3 ወር ነው ይበልጣል። እንትን ራሱ 3 ወር እኮ ነው የተቀመጥኩት አይደል? ኦኬ አይደል 3 ወር ነው የተቀመጥኩት። ኦኬ 2 ወር ነው የተቀመጥኩት። 2 ወር ተቀመጥኩ መሰለኝ ያው አለ እንጂ አሁን ብር አለ ለጊዜው አልቸገረኝም። ስለጠየቀኝ በጣም ነው የማመሰግነው። ይሄን ራሱ ማለትክ ባሰጠኝ ራሱ ስለነገይስ ምን ትፈልጊያለሽ ስላልከኝ ራሱ እንደሰጠኝ ነው የቆጠርኩት። ምንም ችግር የለውም። አንተ ጥሩ ልጅ ነህ እና ያው አከብርሃለሁ ታውቃለህ። በጣም ጥሩ ልጅ ነህ ሁሌ ነው የምለው ማለት ነው። ስለዚህ አይቀይርክሽ እንዳትቀይር እና ሰይድን አሁን ሂድ ወደ አዲስ አበባ። አንተም ስራ ምናምን አለ ካርል አዲስ አበባ እኔ አልሄድም። ትንሽ እዚሁ ለቀን ልቆይና በስልክ ያነሳ
እነግራለሁ። እሺ በቃ ችግር የለም። ስልክ ነገር ያው እዚህ ሆቴሉን ቅድሜ ታዋላ ሆቴሉ ችግር የለም። ስለዚህ ሆቴሉን ስላየኸው እዛው ነው ያለሁት። ከቀየርኩም ደግሞ ችግር የለም እነግርሃለሁ። አሁን ቁጥር ነው ስጃለሁ። ተቀድረው ነበር ለምን ትቀይራለህ? ከቀየርኩ ምናልባት እኮ ነው ምልክ እናንተ ነው ልጆችም ያስቸገሩ ስለሆነ እዚህ ናቸው። የቴሌ ደግሞ አሁን አብራኛ አይደለም ያለችው ይመስላል። ሰይድ ካየህ ቪዲዮውን እንግዲህ በእኔም ደጋግሜ ብያለሁ። በዚህም እና ሀረር ላይ ነኝ። ድሬዳዋ ማለት ይሄ ድሬዳዋ አይደለ? ድሬዳዋ ነኝ ያለሁት እና እንዳትቀር እዚህ ነው ያለሁት። እዚህ ናና ያለውን ነገር እንነጋገራለን። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራ